አሰላሙ አለይኩም ወራህመቱላሂ ወበረካቱ። በአብዛኞቻችሁ በውስጥ ጥያቄ መሰረት ዛሬ ቆንጆ ምላሽ ይዤላችሁ መጥቻለሁ። በተለይ ስንፈተ ወሲብን በተመለከተ ማለት ነው። አብዛኞቻችን ስንፈተ ወሲብ የማይፈታ ችግር ሊመስለን ይችላል። በጣም ግን የሚፈታ ችግር ነው። በተለይ በፊት እንደዛ አይነት ችግር የሌለብን ከጊዜ በኋላ የመጣብን ሰዎች አዎ ስንፈተ ወሲብ በህይወት ላይ የሚያደርሰው ችግር በጣም ሰፊ እንደሆነ በተለይ በማህበራዊ ህይወት ላይ በጣም ትልቅ ችግር ነው የሚያደርሰው። ለዛም ነው ይሄንን ነገር ከስር መሰረቱ ለማስተካከል ምን ማድረግ አለብን? ይገርማችኋል በፊት እንደዛ አይነት ችግር የሌለብን ከጊዜ በኋላ የመጣብን ሰዎች ይህ ችግር አብዛኛው ችግር ከ80% በላይ የምን ችግር እንደሆነ ታውቃላችሁ? የሆርሞን ችግር ነው። ምን አይነት ሆርሞኖች ናቸው? አንደኛ ወደ 4 የሚጠጉ ሆርሞኖች አሉ። አንደኛ ሉቲናይዚንግ ሆርሞን፣ ሁለተኛ ሴሮቶኒን፣ ሶስተኛ ታይሮይድ ስቲሙሌቲንግ ሆርሞን ይባላል፣ አራተኛ ፕሮላክቲን። እነዚህ የአራቱ ሆርሞኖች ችግር ነው። ይገርማችኋል በቀላሉ በመናገኛቸው ነገሮች እነዚህን ሆርሞኖች ማስተካከል እንችላለን። ዛሬ ይሄንን ነው ማሳያችሁ፣ ተከታተሉኝ። እሺ እንደምታዩት አሁን እዚህ ጋር ብዙ ነገሮችን አዘጋጅቼላችኋለሁ። አንደኛ ላይ ዋይት ሲድ ወይንም ደግሞ ፓምፕኪን ሲድ የሚባለው ነው ይሄ ማለት ነው። እንደምታዩት ይሄ ፓምፕኪን ሲድ ይባላል። ይሄ ፓምፕኪን ሲድ ወይንም ዋይት ሲድ አረብ ሀገር ያላችሁ ልብ አብየድ ይባላል። ልብ አብየድ ይገርማችኋል በዚንክ የበለጸገ ነው። ዚንክ ደግሞ ታይሮይድ ስቲሙሌቲንግ ሆርሞን፣ ቅድም የሆርሞን ችግር ያለባችሁ ያልኳችሁን ያንን በማስተካከል የሚደርሰው የለም። ስለዚህ ይሄ ለዛ ይጠቅማል። ሁለተኛ እዚህ ጋር እንደምታዩት በፎቶ ላይ እንደምታዩት ምንድነው ይሄ ኦርጋኒክ ፓምፕኪን ሲድ ይባላል። ይህ ኦርጋኒክ ፓምፕኪን ሲድ ይገርማችኋል በአረብኛ አረብ ሀገር ውስጥ ያላችሁት በዙር አልየቅጢን ይባላል። በዙር አልየቅጢን ሄዳችሁ አጣር ብትጠይቁ ታገኛላችሁ በቀላሉ። በውስጡ ምን ይዟል? ማግኔዚየም፣ ዚንክ፣ አይረን፣ ኦሜጋ 3 ይገርማችኋል። ፕሪማቹር ኢጃኩሌሽን ወይንም ደግሞ ቶሎ ብሎ ለመጨረስ ችግር ያለበት ሳይሆን በጣም ዘርፈ ብዙ ጥቅም ነው ያለው። እዚህ ጋር እንደምታዩት እርጎ አለን፣ እዚህ ጋር ሎዝ አለ፣ እዚህ ጋር ሰሊጥ አለ፣ እዚህ ጋር ቺያ ሲድ አለ፣ እዚህ ጋር ደግሞ ሙዝ አለ። በተጨማሪ እንደገና ምን ያስፈልገናል? ወተት ያስፈልገናል። እና አሁን እዚህ ጋር ያስቀመጥኩላችሁ ነገሮች አራቱን ሆርሞኖች በተወሰነ ብቻ ቺያ ሲድ ራሱ ባታገኙ ሌሎቹን መቼ ታገኛላችሁ። ስለዚህ ሉቲናይዚንግ ሆርሞን ችግር፣ የሴሮቶኒን ሆርሞን፣ የታይሮይድ ስቲሙሌቲንግ ሆርሞን፣ የፕሮላክቲን ሆርሞን ከነዚህ አያልፍም። ስለዚህ እነዚህን ችግሮቻችሁን እንዴት ይሄንን ነገር እንዴት አዋህዳችሁ ተጠቅማችሁ በየቀኑ ማታ አንዳንድ ብርጭቆ በመጠጣት እንዴት ማስተካከል እንደምትችሉ አሳያችኋለሁ። ተከታተሉኝ። አሁን ቅድም ያልኳችሁን ሁሉንም አንድ ላይ ፈጭቼዋለሁ። ልክ በዚህ መልኩ እንደምታዩት አሁን የሚያስፈልገን እናንተ ለአንድ ሰው የምትጠቀሙት ከሆነ 1 ፍሬ ሙዝ መጠቀም ትችላላችሁ። እኔ ግን 2 ፍሬ ሙዝ ነው የምጠቀመው። ሙዙን እንደምታዩት በመፍጫ በዚህ መልኩ እንፈጨዋለን። ቆርጠን አሳንሰን ለመፍጨት እንዲመቸን መፍጫ ውስጥ አስቀምጠዋለሁ። ሙዙን በዚህ መልኩ 2 ፍሬ ሙዝ ነው የምጠቀመው እኔ። እናንተ አንድ ብርጭቆ ለመጠቀም ከሆነ 1 መጠቀም ትችላላችሁ። ከዛ በኋላ እኔ 2 ስለምጠቀም እንደምታዩት ይሄን የፈጨውትን 2 ፍሬ ማንኪያ ነው የምጠቀመው። እናንተ ግን አንድ ፍሬ መጠቀም ትችላላችሁ። 2 ፍሬ ጨምርበታለሁ። ከዛ
እርጎ እናንተም የሚበቃችሁን አድርጎ መጠቀም ትችላላችሁ። እኔ አንድ ፍሬ በዚህ መልኩ ይሄን እርጎ አንድ ፍሬ እጠቀማለሁ። ቀጣይ የሚያስፈልገን ወተት ነው። መካከለኛ ተፈጭቶ መካከለኛ እንዲሆን መጥናችሁ ወተቱን ትጨምሩበታላችሁ። ከዛ አሁን ቀጥታ እንፈጨዋለን ማለት ነው። አሁን ለመጠጥ ዝግጁ ሆኗል ማለት ነው። ማታ ማታ አንዳንድ ብርጭቆ በራሳችሁ ላይ ትልቅ ለውጥ እስክታመጡ ድረስ ማታ ማታ አንዳንድ ብርጭቆ ትጠቀማላችሁ ማለት ነው። አሁን እንደምታዩት በዚህ መልኩ አያችሁ። ሁልጊዜ ማታ ማታ አንዳንድ ብርጭቆ ትጠጣላችሁ ማለት ነው። የሚገርም ለውጥ ነው በራሳችሁ ላይ የምታዩት። ተጠቀሙበት። ለሁላችንም መልካም ጊዜ ይሁንልን። ሰላም አለይኩም።